ነው እሱን አክብሮ ለእኔ ክብሬ ነው ይፍታልኝ ጌታ ለክብሬ አይደለም እሱን ላከብር እንጂ ልዘምር ዘላለም መሳሪያ ልጄ የማዋህደው ጌታ ላከብር መስገን አይደለም ለኔ ክብሩ ለእሱ ነው በሕይወቴ ውስጥ አለኝ ውለታ ቆሜ የምዘምረው ሱስ ይዞኝ አይደለም ፍቅሩ አሸንፎኝ ማርኮኝ ለዘላለም ልምድ የለኝም ነበር የግጥም ዜማ ለኢየሱስ ክብር ሁሉ ተስማማ ቆሜ የምዘምረው ሱስ ይዞኝ አይደለም ፍቅሩ አሸንፎኝ ነው ማርኮኝ ለዘላለም ልምድ የለኝም ነበር የግጥም ዜማ ለኢየሱስ ክብር ሁሉ ተስማማ ሃሌሉያ ኢየሱስ የእግዚአብሔር ልጅ ትልቅ ነው መንፈስ ቅዱስ ሃሌሉያ ኦ እግዚአብሔር ሃሌሉያ ሐሳቡን ይዤ ላገለግለው የውስጥ ሐሳቤ የእንቅልፍ ሕልሜ ነው ገድሎ ባይኔ ሳይ ደግቤ እረካለሁ ምግብ አልሻም ሆዴን እረሳለሁ ጌታ ሲከብር ዘምር ያሰኘኛል ዘምር በእልልታ አመስግን ይለኛል አመስግኜው ሁሌ እኔ አልጠግብምና ገና ዘምራለሁ ወደ እኔ እስኪመጣ አሜን ኢየሱስ ሻሎም 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 ቅዱሳን ሃሌሉያ ኢየሱስ የእግዚአብሔር ልጅ ጌታ ነው ሻሎም 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 ሼር አድርጉት ኢየሱስ ጌታ ነው ሃሌሉያ ኢየሱስ የተባረከ ይሁን ታደለች አለሚቱ ሰላም ሰላም ቲጂ ሰላም ሰላም እግዚአብሔር ይባርክሽ ዮናስ ኢንሲ ሰላም ሰላም ትዕግስት ሰላም ታጋይ ሰላም ሰላም ሻሎም 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 የእግዚአብሔር ሰዎች ሃሌሉያ ማርታ ሻሎም ሻሎም ምህረት ታጋይ ሻሎም ቲጂ ሻሎም ሻሎም ታደለች እንዴት ነሽ መቅደስ ሰላም ሰላም ብርሃኑ ሰላም አበበ ሰላም ሰላም ሃሌሉያ ሴና ሰላም ሻሎም ሻሎም እስራኤል ቅዱስ እግዚአብሔር ዘመናችሁን ይባርክ ከክፉ ይሰውራችሁ ተባረኩ ቅዱሳን ፀሐይ ሻሎም እቴ ሻሎም ሻሎም ዘላለም ብርሃን ሻሎም ከበደ ሻሎም ሻሎም መቅደስ ተባረክ የኔ እናት ሰለሞን ሻሎም ምህረት ጊዜ ጌታ ልጅ ሰላም ሰላም እንዴት ነሽ አለሚቱ ሻሎም መሲ ሻሎም ሻሎም ሰው እንደሆን ሻሎም ሻሎም አበበ ሻሎም ገነት ሻሎም ዓለም ፀሐይ ሻሎም ሻሎም ሰላም ላንቺ ይሁን ሰላም ለእናንተ ይሁን ሀብታሙ ሻሎም ሐሳቡን ይዤ ላገለግለው የውል ሐሳቤ የእንቅልፍ ሕልሜ ነው ካሌብ ሻሎም ሻሎም ደግቤ እረካለሁ ምግብ አልሻም ሆዴን እረሳለሁ ጌታ ሲከብር ሪዮት ሻሎም ዓለም ሻሎም
እስራኤል አምላክ እግዚአብሔር በስማችሁ ጠርቶ ዛሬ ነገራችሁን ይቀይርላችሁ በኢየሱስ ስም። መዳም በኢየሱስ ሰላም ሻሎም። ኦሚ ሻሎም። ኤልሳ ሰላም ሰላም። ኢየሱስ ይባረክ። ሃሌሉያ። ጌታ ኢየሱስ ዘመናችሁን ይባርክ። ሼር አድርጉት ለብዙ ሰዎች እንዲደርስ። ዛሬ እግዚአብሔር ባላችሁበት ስፍራ አሁን በመሽታችሁ ይሁን በቀን ይሁን ባላችሁበት አካባቢ ባላችሁበት ሰዓት አቆጣጠር ዛሬ እግዚአብሔር ሰላም በኢየሱስ ስም ያገኛችሁ። ዳዊት ሰላም፣ ዮሳያስ ሰላም ሰላም። ሃሌሉያ። እግዚአብሔር መልካም ነው። አሜን ሃሌሉያ። በምንም አይነት ነገር ውስጥ ብንሆን እግዚአብሔር መልካም ነው። ጌታ ኢየሱስ ቸር ነው። አዳኝና ፈዋሽ ኢየሱስ ብቻ ነው። ሃሌሉያ። ራስን መግለጥ ይወጫ ጌታዬ ኢየሱስ ነው። እሱን አክብሩልኝ ለእኔ ክብሬ ነው። ይፍታልኝ ጌታ ክብሬ አይደለም እሱ ላከብር እንጂ ልዘምር ላገለግለው ዘላለም። ሃሌሉያ አሜን። ሰላም ለእናንተ ይሁን። መሰረት ተባረኪ የኔ እናት። እስራኤል ቅዱስ ዛሬ ባላችሁበት በኢየሱስ ስም እንደ ነቢይ እንደ እግዚአብሔር ሴት በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ጸጋ ያገኛችሁ። ተባረክ ወንድሜ። ቴንኪው ቦሌ ያክታል። ይዞኝ አይደለም ፍቅሩ አሸንፎኝ ነው ማርኮኝ ለዘላለም። ለምድርልኝ ነበር የግጥም የዜማ ስለ ኢየሱስ ክብር ሁሉ ተስማማ። ቆሜ የምዘምረው ሱስ ይዞኝ አይደለም ፍቅሩ አሸንፎኝ ነው ማርኮኝ ለዘላለም። ለምድርልኝ ነበር የግጥም የዜማ ስለ ኢየሱስ ክብር ሁሉ ተስማማ። ሃሌሉያ። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን። መንፈስ ቅዱስ አንተ ትልቅ ነህ። የእግዚአብሔር ክብር ሊገለጥ ነው ዛሬ በነገራችሁ ባላችሁበት ነገር እግዚአብሔር ክብር በሕይወታችሁ እግዚአብሔር ክብር ማስጨነቃችሁ ግራ በገባችሁ ነገር ላይ ዛሬ የእግዚአብሔር ክብር በሕይወታችሁ ይገለጣል በኢየሱስ ክርስቶስ ስምና ስልጣን። የተያዛችሁበት የታመማችሁ ብትኖሩ በብዙ ነገር ውስጥ አሁን እያለፋችሁ ያላችሁ ሰዎች ብትኖሩ ግራ የገባችሁ ብትኖሩ በኢየሱስ ክርስቶስ ስም እኔ ነግራችኋለሁ ዛሬ በእናንተ ነገር ላይ የእግዚአብሔር ክብር ይገለጣል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ሻሎም ቅዱሳን እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ስም የተባረከ ይሁን። ሁሉም ሰው ሼር ያድርገው። እግዚአብሔር ስም ይባረክ። ሃሌሉያ። በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ዛሬ የእናንተን ነገር ወደ ክብር ይቀይረዋል። ውርደታችሁን ወደ ክብር ይቀይረዋል። በየትኛውም ህይወታችሁ ላይ ጭንገፋ ህይወት ቢኖር በኢየሱስ ክርስቶስ ስም ዛሬ የናዝሬቱ ኢየሱስ መንፈስ ቅዱስ ጌታ ኢየሱስ ዛሬ በነገራችሁ ላይ የእግዚአብሔር ኃይል የእግዚአብሔር ክብር ህይወታችሁን ሊቀይር ነገራችሁን ሊቀይር ዛሬ እግዚአብሔር ወደ እናንተ ጉዳይ ይመጣል። ክብር ለኢየሱስ ይሁን። ለክብር ይሆናል፣ ለውርደት አይደለም። ዛሬ ለእግዚአብሔር ክብር ሊገለጥ በህይወታችሁ ባለቀሳችሁበት ግራ በተጋባችሁበት አሁን እንኳን በዚህ ያያችሁኝ እህቴ አሁን እያየሽኝ ያለሽ እህቴ ወንድሜ አሁን እያየህኝ ያለው ወንድሜ አሁን በብዙ ነገር ውስጥ ሆናችሁ ይሄ ነገር ማን ነው ይሄንን ያደረገው ተብላችሁ ግን በህይወታችሁ መልስ ባጣችሁበት ነገር ላይ ዛሬ የእግዚአብሔር ክብር በህይወታችሁ ይገለጣል በኢየሱስ ክርስቶስ ስምና ስልጣን። ግራ በገባችሁ ነገር ታሪክን መለወጥ የሚችል ነገርን መቀየር የሚችል እግዚአብሔር ብቻ ነው። እሱም ደግሞ ክርስቶስ ኢየሱስ ይባላል። ኢየሱስ ክርስቶስ የነገስታት ሁሉ ንጉስ የጌቶች ሁሉ ጌታ ዛሬ በእናንተ ጉዳይ በእናንተ ነገር እግዚአብሔር አምላክ ጣልቃ ገብቶ ነገራችሁን ወደ በጎ ወደ ሰላም ይቀይረዋል። ክብር ለኢየሱስ ይሁን።
እኔ ባለውበት ሀገር በማለዳ ተነስቼ ስጸልይ እግዚአብሔር የተናገረኝ ነገር ይሄ ነው። ዛሬ ከህይወታቸው ጭንገፋ፣ ከህይወታቸው አለመከናወን፣ ከህይወታችሁ ውስጥ በቃ ዛሬ እንኳን እናንተ ኢትዮጵያ ባላችሁ አውሮፓ ወይንም ደግሞ ሳውዝ አፍሪካ ሌሎች ሀገር ያላችሁ ሰዎች ቀናችሁን ሙሉ ባክናችሁ እግዚአብሔር ሆይ ለምን ባላችሁበት ጥያቄ በተፈጠረባችሁ ነገር ላይ ዛሬ የእግዚአብሔር ክብር በህይወታችሁ ይገለጣል። ወገኖቼ እግዚአብሔር ምስክሬ ጌታ ብሎኛል። ክብሬ ይገለጣል ብሎኛል። ነገራችሁ ይገለጣል። የእግዚአብሔር እጅ ይገለጣል። መንፈስ ቅዱስ በነገራችሁ ላይ በኢየሱስ ክርስቶስ ስምና ስልጣን ይገለጣል። ዛሬ ይገለጣል ነው ምላችሁ። ክብር ለመንፈስ ቅዱስ ይሁን። ከዛ በፊት አንድ ማስታወቂያ ልናገር። ብዙዎቻችሁ ሼር አድርጉ። ኢየሱስ ክርስቶስ ጌታ ነው። ጌታ ቢፈቅድ ብንኖር የእግዚአብሔር ፍቃድ ቢሆን ሆኗልም። ኢየሱስ ጌታ ነው። በጌታ ፍቃድ ነው መንቀሳቀስ የምንችለው። አትላንታ አሁን ያለሁት ዩኤስ ነው። አሜሪካ ነኝ ያለሁት። እመጣለሁ ያው እዚህ ለልጆቼ ያው ቤተሰቤንም የግድ ማገልገል ስላለብኝ ልጆቼን ያው ኃላፊነት እስካለብኝ ድረስ ለልጆቼ መክፈል ያለብኝን ዋጋ ግድ ነው ከፍላለሁ። ኢየሱስ ጌታ ነው። ልጆቼ ላይ ያለኝን ኃላፊነት ሳልወጣ ጌታን ማገልገል አልችልም። ስለዚህ ልጆቼ አሁን እዚህ ስላሉ እና ትምህርት ቤትም ስለምትገባ ልጄም ልጆቹም ስለሚገቡ ስለዚህ የግድ ነው የቆየሁት ማለት ነው። እዛ እንደመጣምናለሁ ግን እዚህ ባለሁበት ሰዓት ጸጋውን ይሄን ጸጋ እንድትቀበሉ እንድትጠቀሙበት ይሄን ጸጋ በዚህ አልፎ እግዚአብሔር የሚሰራውን እንድትጠቀሙ በኢየሱስ ክርስቶስ ስም ነግራችኋለሁ። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር ጸጋ መንፈስ ቅዱስ በእኔ እንደሚሰራ በደንብ አምናለሁ። ምክንያቱም እንዴት ነው የሚሰራው በምን አረጋግጥሽ ካላችሁ እግዚአብሔር በእጄ ተአምራትንና ድንቅን ለኃያላንና ለታላላቅ ለታናናሾች እግዚአብሔር ሲናገርና ሲሰራ በህይወቴ ዘመን አይቻለሁ። በእነዚህ 12 እና 13 የአገልግሎት ዘመኔ ውስጥ ጌታ ይባርክሽ። አለም ፀሐይ ዋው ለ50 ሰው ሼር አድርጌያለሁ። ዋው እግዚአብሔር ይባርክሽ። እግዚአብሔር በህይወቴው ሲሰራ አይቻለሁኝ ወገኖቼ። ስለዚህ እውር ሲበራ አይቻለሁ። እውነት ነው። ይሄ ውሸት አይደለም፣ እውነት ነው፣ ፌክ አይደለም። እንዴት ውሸት ይወራል? ጌታ ለሚሰራው ነገር ምንም ክብራችን እኮ እኛ ክርስቶስ ነው። ዛሬ እኔ ወደ ጌታ ልሄድ እችላለሁኝ። ጌታ ሊመጣ ይችላል። ምንም አይደንቀኝም። በነገራችን ላይ አሁን ላይ ምንም የሚደንቀኝ ነገር የለም። እውነት ለመናገር እኔ አሁን የሚደንቀኝ የእግዚአብሔር ክብር ጌታ ማየት በጽድቅ በቅድስና አምላኬን ኢየሱስ ክርስቶስን ማምለክ ይሄ ነው አሁን በእኔ አይምሮ ውስጥ የተሞላው። ዓለም ምንም አትገርመኝም። ምንም የሚደንቀኝ ነገር የለም። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክን አስከብሬው ማለፍ ነው የምፈልገው። ሌላ ምንም ትርጉም የለውም። ዓለም ትርጉም ስለሌላት ማለት ነው። ስለዚህ በዚህቹ ደግሞ ባለንባት ዓለም የእግዚአብሔርን እጅና የእግዚአብሔርን ጸጋ እንድትጠቀሙ አሳስባችኋለሁ። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ የተአምራትን እጄ ላይ ጌታ እውር ሲያበራ ሽባ ሲያስነሳ ከውርቸር ሰዎች ሲነሱ የማይወልዱ ሲወልዱ ብዙዎቻችሁ ምስክር ናችሁ። መጽሐፌም ላይ ጽፌዋለሁ ብዙ ሚራክሎችን በእውነት ጋር ጀነራል ስለ የተሰራውን አይነት የእግዚአብሔር ክብር ከዛ በሚበልጥ ሁኔታ እግዚአብሔር በአገልግሎት ዘመኔ ሲሰራና ሲያደርግ አይቼዋለሁ። የብዙ ሰዎች መጠቀም ያለ መጠቀም የእናንተ ነው ወይስ የሰው ሐሳብ ነው? መጠቀም አለ መጠቀም መብቱ ነው። አንዳንድ ጊዜ በሰው አፍ በሰው ወሬ ማንም ሰው ተነስቶ የሆነ ነገር ሊል ይችላል ምናምን ግን ያንን ከሰማን እኛ ጸጋውን ሳንጠቀም ጸጋውን እንተላለፈዋለን። መናገር በጣም ሲምፕል ስለሆነ ማለት ነው። ሁሉንም ነገር አሁን እግዚአብሔር አምላክ ከትናንትናው ዛሬ በጣም ማቹርድ ነኝ። እግዚአብሔር ስሙ ይባረክ። ከነገው ደግሞ ሌላውን እያወቅን ነው የምንመጣው። መጽሐፍ ቅዱሳችንም እንደሱ ስለሚያደርግ ማለት ነው። መጽሐፍ ቅዱስን ደጋግመን ባነበብን ቁጥር የእግዚአብሔር መንፈስ የእግዚአብሔር መገለጥ እውነቱን እየተገለጠ እያወቅን እንመጣለን ማለት ነው። እንደ ትናንትናው እንደ ልጆኜ ማሰብ አልችልም። ኢየሱስ ይባረክ። ሃሌሉያ። ከጀመርኩበት አገልግሎቴን ከጀመርኩበትና አሁን ያለሁበት ጊዜ የተለያየ ነው። ምክንያቱም አሁን ላይ ያለሁት በስያለሁ። ገና ያኔ ስጀምር ያለሁት ያበላሽ ይችላል። አሁን ላይ ግን እግዚአብሔር አምላክን አስከብራለሁ። ኢየሱስ ይባረክ። ሃሌሉያ። እና በዚህ ጸጋ ሰዎች እንዲጠቀሙ ቀን አለው። ለምን በሄድኩበት ሀገር ላይ እኔ ባለሁበት ስፍራ ላይ ሰዎች ተጋፍተው መጥተው መጠቀም አለባቸው። የእግዚአብሔርን ጸጋ መጠቀም መገልገል አለባቸው። ኢየሱስ ምን ይላል ማለት አለባቸው። ምክንያቱም አሁን ይሄ ሰዎች ወደ ቤተ ክርስቲያን እንዳይመጡ አሁን እዚህ ሀገር አብዛኛው ኢትዮጵያ እግዚአብሔር ይመስገን ኢትዮጵያ ለአምልኮ ለእግዚአብሔርን ፊት ለመፈለግ የኢትዮጵያ ሕዝብ ችግር የለበትም።
እዚህ ሀገር ያለነው ግን አሁን ሁሉም ሰው በኢንተርኔት ሆኗል ልምምዱ በዙም በተለያየ ነገር ሆኗል ስለዚህ ቸርች መሄድ ወይ እግዚአብሔር ቤት መሄድ በቃ ምንም በቃ ተተቷል ማለት ይቻላል እዚህ ሀገር ላይ በጣም እግዚአብሔር የባረካቸው የረዳቸው ሰዎች ናቸው ሰብረው ወደ ቤተክርስቲያን የሚሄዱት ግን እኔ ማበረታታው ወደ ቤተክርስቲያን ሰዎች መተው ህብረት እንዲያደርጉ ፈልጋለሁኝ ቤተክርስቲያን ውስጥ እንዲገለገሉ አንድ ላይ መተያየት አይነ ስጋ መተያየት ራሱ ቀላል ስላይደለ ቤተክርስቲያን ቢመጡ ከፓስተሮቻቸው ካላቸው የእግዚአብሔር አገልጋዮች ጋር እየተገናኙ ጊዜውን እንደዛ እንትን ቢሉ ቢጠቀሙበት ደስ ይለኛል ብዬ አስባለሁ ስለዚህ ኢየሱስ ክርስቶስ ጌታ ነው አትላንታ ጆርጂያ ላይ ፕሮግራም አለኝ ኮንፈረንስ አለኝ ከዛ ደግሞ ኖርዝ ካሎሪያ የሚባል ሀገር እንደዛው ኮንፈረንስ አለኝ መታችሁ የበረከቱ ተካፋዮች ሁኑ በቃ እኔ በሄርኩበት ቦታ አቀናለሁ ለሰዎች ለአንድ ሰውም ጸልዬ ቦጣ ሁለት ሰውን ጸልዬ ቦጣ ጀስት ይሄንን ውስጥ ያለውን ጸጋ ሰዎች ቢካፈሉ ቢጠቀሙ ብዬ አስባለሁ ክብር ለኢየሱስ ይሁን ስለዚህ መታችሁ እንድትጠቀሙ አትላንታ ያላችሁ ቤተሰቦቻችሁ ካላችሁ እንድትጋብዟቸው እንድታበረታቷቸው በዙሪያውም ያላችሁ ሰዎች በ2029 30 31 ለሶስት ቀን ልዩ የሆነ ፕሮግራም አለን ከ6 ፒኤም ጀምሮ እግዚአብሔር ክንድ ይገለጣል እግዚአብሔር እጅ ይታያል ያ ድረስ የሚለኝ እኔ ሰዎች ሲጎበኙ ነው አትላንታ ውስጥ ብዙ የእግዚአብሔር እጅ ሲሆን አይቻለሁ ከዚህ ቀደምም በሄርኩበት ሰዓት እግዚአብሔር ጣት ሲገለጥ አይቻለሁ ክብር ለኢየሱስ ይሁን ስለዚህ ሁላችሁም መታችሁ የበረከት ተካፋዮች እንድትሆኑና ይሄንንም ደግሞ ሰዎችን እንድትጋብዟቸው የትም ሀገር ያላችሁ ሰዎች አትላንታ እና አካባቢዋ ያሉ ቤተሰቦች ዘመዶች ካላችሁ እንድትጋብዟቸው በኢየሱስ ክርስቶስ ስም አሳስባችኋለሁ ኢየሱስ ጌታ ነው ሃሌሉያ ተጠቀሙ ይሄ ከሚለቃቀመው ከምናምኑ ጋር በፍጹም አታገናኙት ዋናው መጀመሪያ እግዚአብሔር ጽድቁና መንግስቱን ፈልጉ ነው ሌላው ይጨመርላችኋል ስለሚጨመረው ነገር አይደለም ዛሬ እኔ የሚያስጨንቀኝ መጀመሪያ የእግዚአብሔርን ጽድቁን መንግስቱን የእግዚአብሔርን እጅ ኢየሱስ ክርስቶስ ትናንት ሲሰራ የነበረው ኢየሱስ እውር ሲያበራ የነበረው ኢየሱስ ተአምር ሲያደርግ የነበረው ኢየሱስ ዛሬም ይሰራል ወይ ወገኖች ዛሬም ያደርጋል የሚለው ላይ ነው ትኩረታችንን ማድረግ ያለብንኛ ገብቷችኋል እግዚአብሔር ዛሬስ በዙፋኑ ላይ ነው ወይ ዛሬ ኢየሱስ ይሰራል ወይ ዛሬ ኢየሱስ ክርስቶስ ያደርጋል ወይ ወገኖቼ ለምንድን ነው ሰዎች ከእግዚአብሔር ቤት እየዘለሉ የሚወጡት የእግዚአብሔር ማዳን ጠፍቶባቸው አይደለም የእግዚአብሔር ነገር ጠፍቶባቸው አይደለም ያው ኑሮ ስለሆነ ነው ግን ኑሯችን ኢየሱስ ክርስቶስ ነው እግዚአብሔር አምላክ የጠራውን ሰው አስርቦም አስጠምቶም አያውቅም ኢየሱስ ጌታ ነው ስለዚህ መታችሁ አትላንታና አካባቢ ላላችሁ ቅዱሳን ወገኖቼ መታችሁ የበረከቱ ተካፋዮች እንድትሆኑ በኢየሱስ ክርስቶስ ስም ጋብዣችኋለሁ ማለት ነው ከዛ ሲቀጥል ደግሞ ሌላ ፕሮግራሞችን ቨርጂኒያም አካባቢያም ላሉት በመኖርበት ሰዓት ላይ ይሄንን ፕሮግራሜን አደርጋለሁ የዛሬ ርዕሴ እንደሰማችሁት ኢየሱስ ክርስቶስ ጌታ ነው ሃሌሉያ የዛሬውን እግዚአብሔር የተናገረኝ ነገር ለክብር ነው የሚለው ለክብር ነው ዛሬ እግዚአብሔር የናንተ ነገር ለውርደት አይደለም ለክብር ነው እንደዚህ ይላል ዮሐንስ 9 ምዕራፍ 9 ላይ እንደዚህ ይላል ቁጥር ምዕራፍ 9 እንደዚህ ይላል ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየ ደቀ መዛሙርቱ መምህር ይህ ሰው ዕውር ሆኖ እንዲወለድ ኃጢአትን የሰራው ማን ነው እርሱ ናቸው ወይስ ወላጆቹ ብለው ጠየቁት ኢየሱስም እንዲህ ብሎ መለሰ የእግዚአብሔር ሥራ በርሱ እንዲገለጥ እንጂ እርሱም ወላጆችም ኃጢአትን አልሰሩም ቀን ሳለ የላከኝን ሥራ ላደርግ ይገባኛል ማንም ሊሰራባት የማትችልባት ሌሊት ትመጣለች ይላል ጌታ ኢየሱስ በጣም ነው ይሄንን ቃል ይሄንን እግዚአብሔርን ቃል ሞደው ምንድነው የሚለው እግዚአብሔር ቃል ሲናገር ሲያልፍም ነው የሚለው ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አይቶ ደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስን እንዲህ ብለው ጠየቁት እንዲህ ሆኖ እንዲወለድ ኃጢአትን የሰራው ማን ነው እሱ ነው ወይስ ቤተሰቦቹ ናቸው ብለው ኢየሱስ ክርስቶስን ጠየቁት ጌታ ኢየሱስ ክርስቶስ በጣም የሚገርም ነገር መለሰላቸው ይሄ ሰው ኃጢአት የሰራው ማን ነው በኃጢአት ውስጥ የተገኘው ማን ነው ይሄንን ያደረገ ማን ነው ሰዎች ሁሉ ጊዜ በዘመናችን ሰዎች ያውግረመርማሉ ስለማያውቁት ነገር ስለማይገባቸው ነገር በራሳቸው ሐሳብ ነገርን ተርጉመው ያወራሉ
እሱ ግን እንደዚህ አለ ይሄ ሰው እኮ ኃጢአት ዕውር ሆኖ እንዲወለድ በዛ ዘመን ዕውር ወይ አንካሳ ወይ ለምጽ ሆናችሁ ስትወለዱ የሚባለው ነገር ብዙ ስለሆነ ሰዎቹ ኃጢአት ሰርተው ነው እንዲና እንዲህ ስለሚባል ጌታ ኢየሱስ ክርስቶስ ግን ሲመጣ ይሄንን ሐሳብ ሊሽር ስለመጣ ይሄንን ሐሳብ ሊያበቃ ስለመጣ እንደዚህ አላቸው። ክብር ለኢየሱስ ይሁን። ይሄ ሰው እኮ እስከ ዛሬ ድረስ እንደዚህ ሆነው ዕውር ሆኖ የተወለደው እንደዚህ የተፈጠረበት እንደዛና እንደዛ የሆነው እርስ በርሳቸው ያወራሉ፣ እርስ በርሳቸው ይሾካሾካሉ። ይሄ የሆነው እኮ ኃጢአት የሰራ ሰው አለ እሱ ወይ ይሆናል ኃጢአት ሰራ ወይስ ቤተሰቦች ወይስ ማን ነው ይሄንን ኃጢአት ሰርቶ የተወለደው አሉ። ኃጢአት የሰራው ማን ነው ጥያቄ ጠየቁት። ጌታ ኢየሱስ ክርስቶስ እንደዚህ ብሎ መለሰላችሁ፣ እርሱም ወላጆቹም ኃጢአትን አልሰሩም። የሆነው ነገር ኃጢአት በመስራት አይደለም። ይሄ የሆነው የእግዚአብሔር ክብር እንዲገለጥበት ነው። በሕይወቱ የእግዚአብሔር ክብር እንዲታይ ነው። እግዚአብሔር ራሱ እንዲከብር ስለፈለገ ነው። ራሱ እግዚአብሔር ክብሩን እንዲገልጥ ስለፈለገ ነው አለ። ወገኖች አንድ ነገር ዛሬ ልበላችሁ፣ እዚሁ ስላላችሁ ቅዱሳን ወገኖቼ በጌታ በኢየሱስ ክርስቶስ ስምና ስልጣን እናገራለሁ። ዛሬ በኢየሱስ ክርስቶስም በነገራችሁ ነገር ጀምራችሁ የጨነገፈባችሁ የሆነ ነገር አስባችሁ ለምን ያላችሁ የተበሳጫችሁ የተናደዳችሁ ዛሬ እግዚአብሔር ሆይ አንተማ ለምን ባላችሁበት ጉዳይ ላይ ያንቺ ነገርማ የታል ታዲያ የተባላችሁ ጴንጤ ሆንሽ እግዚአብሔርን ተከተልሽ ኢየሱስ አልሽ በሕይወትሽ ግን የተፈጠረ ነገር የለም ታዲያ የታል ብሎ ጊዜና ሰዓትን ቆጥሮ ለሚነግሯችሁ ሰዎች ዛሬ እንደዚህ የሚል መልእክት አለኝ። የእግዚአብሔር ክብር በሕይወታችሁ ሊገለጥ ነው። የእግዚአብሔር እጅ በሕይወታችሁ ሊታይ ነው። ከሚቀጥለው ዓመት ጀምሮ በኢየሱስ ክርስቶስ ስምና ስልጣን ሕይወታችሁ ውስጥ አዲስ ዜና፣ ሕይወታችሁ ውስጥ ጉድ ኒውስ፣ ሕይወታችሁ ውስጥ አዲስ የሆነ ክብር በኢየሱስ ክርስቶስም በሕይወታችሁ መገለጥ ይጀምራል። ጭንገፋ በቃ። በሕይወታችሁ ያለ ጭንገፋ ተደጋግሞ ሕይወታችሁን የረበሻችሁ ተደጋግሞ ሕይወታችሁን ባዶ ያደረገ እግዚአብሔር ይሄ ነገር ለምን ሆነ ባላችሁበት ነገር እግዚአብሔር እኔንማ ብታየኝ ባላችሁበት ነገር ላይ የእግዚአብሔር ክንድ ዛሬ በኢየሱስ ክርስቶስ ስምና ስልጣን ሊገለጥበት ነው። ኢየሱስ ጌታ ነው። የእግዚአብሔር እጅ ሊታይበት ነው። ክብሩ ሊገለጥበት ነው። ወገኖቼ በቆየው ነገራችሁ ማህፀናችሁ ልጅ ትወልዳላችሁ ተብላችሁ እግዚአብሔር ሆይ ታዲያ የታል እኔ ልጅ የወለድኩት ጌታ ሆይ ምንድነው ያላችሁት? ጊዜ እኮ ሊያልፍ ነው። አሁን እኮ እንደዚህ በሴት የሚመጣው ወጌ እኮ ሊያቆም ነው። እግዚአብሔር ሆይ ታዲያ የታል ባልሽው ነገር ላይ እህቴ ዛሬ ባጉረመረምሽበት ነገር ላይ በእውነት ነግርሻለሁ የእግዚአብሔር ክብር ዛሬ በኢየሱስ ክርስቶስ ስም ይገለጣል። የእግዚአብሔር እጅ ይገለጣል። በቃ ጭንገፋ በሕይወታችሁ በቃ። እስቲ ዛሬ እንዲህ ብላችሁ አውጁ፣ ጭንገፋ በሕይወቴ በቃ እያላችሁ በኢየሱስ ክርስቶስም ጻፉ፣ ኮሜንት ጻፉ። ዛሬ ጭንገፋ በሕይወቴ በቃ፣ አለመከናወን በቃ፣ መያዝ ከዚህ በኋላ በቃ፣ ላልያዝ አልፌ ሄዳለሁ። ጠላት ዳቢሎስ የሰዎች ክፉ ሐሳብ ላይ ጎትተኝ ላይዘኝ በቃ በኢየሱስ ክርስቶስም ወጥቻለሁ። ጭንገፋ ከሕይወቴ በቃ እያላችሁ አውጁ። ዛሬ የጭንገፋ ሕይወት ዛሬ በኢየሱስ ክርስቶስም ከእናንተ ሕይወት ውስጥ ያበቃል። ሃሌሉያ። የጭንገፋ ሕይወት ዛሬ በኢየሱስ የጭንገፋን በቃ ነው የሚለኝ እግዚአብሔር። ሕይወታችሁ ውስጥ ያለ ጭንገፋ ያለ መከናወን ሕይወታችሁን የረበሻችሁ ትዳራችሁን፣ ኑሯችሁን፣ ልጆቻችሁን በምትኖሩበት ስፍራ ላይ ስራ ጀምራችሁ ቢዝነሳችሁን፣ ሕይወታችሁን ባዶ ያደረገውን ነገር እግዚአብሔር በቃ በያቸው ነው የሚለኝ ጌታ። በቃ ነው የሚለኝ ጌታ። በቃ ዛሬ በቃ። ማርቆስ ወንጌል ምዕራፍ 16 ሄዳችሁ ስትመለከቱ ኢየሱስ ክርስቶስ እነ ማርያምና እነ ሰሎሜ ሽቶ ገዝተው በማለዳ ሲሄዱ ይሄን ድንጋይ ማን ሊያንከባልልን ይሆናሉ? በቃ ድንጋዩ ትልቀቱ በሴቶች አቅም የሚታሰብ አይደለም፣ በሴቶች ጉልበት የሚገመት አይደለም። ድንጋዩ ማን ነው የሚያንከባልልን አሉ። አያችሁ፣ እግዚአብሔር አምላክ መልአኩን ልኮ ድንጋዩን አንከባለለላቸው። በቃ የሚል ትእዛዝ ወጣ። በሕይወታቸው ውስጥ በቃ የሚል አለመከናወን የሚባለው ነገር አበቃ። ወገኖቼ ዛሬ ነግራችኋለሁ፣ በእኔ ሕይወት አለመከናወን አይቻልም።
ባንቺ ህይወት አለመከናወን አይቻልም። ባንተ ህይወት አለመከናወን አይቻልም። ከዚህ በኋላ በግል ነው የምነግራችሁ ዛሬ በኢየሱስ ክርስቶስም ህይወታችሁ ውስጥ ያለው ጭንገፋ አበቃ ነው የሚለኝ ጌታ። በስራችሁ ላይ ጠላት ባሰበባችሁ ነገር ላይ ጠላት በመዋረተባችሁ ነገር ላይ የሥጋ ሐሳብ የሰዎች ሐሳብን ዛሬ እግዚአብሔር በቃ ነው የሚለው። በቃ ታውቃላችሁ በጣም ክፉ ሰዎች እኮ አሉ። ክፉዎች አስጨናቂ ጠላቶች ይላል ዳዊት ሲናገር ስጋዬን ይበሉ ዘንድ በቀረቡ ጊዜ ይላል እነርሱ ነው የሚለው። እነርሱ ተሰነካክለው ወደቁ ይላል። ለክፉ ሰዎች እንኳን እግዚአብሔር ዛሬ ትእዛዝ ያወጣባቸዋል። ትእዛዝ እግዚአብሔር ያወጣባቸዋል። በቃ የሚል ትእዛዝ። ኢየሱስ ጌታ ነው። ዛሬ በህይወታችሁ ውስጥ ባላችሁበት ጉዳይ ላይ እግዚአብሔር ሆይ ብላችሁ በመታለቅሱት ነገር ላይ እግዚአብሔር ሆይ ታዲያ የታል ባልሽው ነገር ላይ ይሄ ዛሬ እግዚአብሔር ሊፈርድልክ ወንድሜ፣ እስራታችሁን ሊፈታ ጨለማችሁን ሊያበራ ዛሬ ኢየሱስ ክርስቶስ ወደ እናንተ ህይወት ይመጣል ወገኖቼ፣ ይመጣል። እግዚአብሔር ጭንገፋ በቃ በሉ ወገኖቼ፣ ዛሬ አውጁ። ጭንገፋ በኔ ህይወት በቃ፣ በእውነት ያለ መከናወን በቃ እያላችሁ አውጁ። በኔ ህይወት ያበቃል። ለኔም ለናንተም ነው መልእክቱ ዛሬ በዚህ በማለዳ የሰማሁት። ክብር በዚህ ሀገር ማለዳ ነው። ኢየሱስ ጌታ ነው። ጠዋት ላይ ማለዳይን እየጸለይኩኝ የሰማሁት ድምጽ ነው። በቃ ይላል። በቃ እግዚአብሔር በቃ፣ ሃሌሉያ በቃ። ከተማይቷ ጥሩ ናት፣ ውሃው ግን ክፉ ነው አለ። ታጨነግፋለች አለ። ውሃው ክፉ ነው አለ ለኤልሳ። ከተማይቷ ግን ጥሩ ናት አሉ፣ ውሃው ግን ክፉ ነው አሉ። ክፉ በሆነባችሁ ነገር ላይ ባስጨነቃችሁ ነገር ላይ ዛሬ እግዚአብሔር ትእዛዝን ወደ እናንተ ህይወት ያመጣል። ህይወታችሁን ሊቀይር ኢየሱስ ይመጣል። ባዶነትሽን እህት ሊሞላ እግዚአብሔር ልጅ ኢየሱስ ይመጣል። በጥያቄያችሁ ላይ እግዚአብሔር አምላክ መልስ አለው። ዛሬ ነው የምነግራችሁ። ዛሬ እግዚአብሔር ትእዛዝ እህቴ ይወጣል ለልጆቻችሁ። ዛሬ በተለያየ ነገር እዚህ ሀገር ይሁን የትም ሀገር ይሁን አውሮፓ ይሁን ካናዳ ይሁን በአለም ላይ ዛሬ ብዙ ልጆቻችን በልጆች ላይ ያለው ከባድ ነገር አለ። ልጆቻችሁን ወገኖች ዛሬ ጠብቃችሁ አብራችሁ ቁጭ ብላችሁ ተከታትላችሁ ማትችሉበት ምድር ነው ይሄ ሀገር። እግዚአብሔር አምላክ ጭንገፋ በቃ፣ በልጆቻችሁ ላይ የወጣው ጭንገፋ በቃ። ትሞቻለሽ ተብለሽ ትእዛዝ ይወጣብሽ እቴ፣ ትሞታለህ ተብለህ ትእዛዝ ይወጣብህ። ካንሰር ሊሆን ይችላል፣ HIV ሊሆን ይችላል፣ ራስ ምታት ሊሆን ይችላል፣ ጨጓራ ኩላሊት ይሆናል። በቃ ልሞት ነው እያልሽ የሞትን አዋጅ እንኳን በላሽ ላይ የምታውጂ እቴ፣ ዛሬ እግዚአብሔር ጭንገፋው በቃ ነው የሚለኝ። በቃ እግዚአብሔር በቃ ሲል ያበቃል። ሃሌሉያ በቃ ሲል እግዚአብሔር በቃ ነው። ነገራችሁን በቃ ነው የሚለኝ እግዚአብሔር በቃ የሚል ትእዛዝ በህይወታችሁ ላይ በቤታችሁ ላይ በነገራችሁ ላይ በልጆቻችሁ ላይ እግዚአብሔር ትእዛዝ ወጥቷል ዛሬ። በቃ ያለ መከናወን በቃ። በጸለያችሁበት ነገር ላይ ዛሬ እግዚአብሔር መልሶ ነው ሊመጣ ነው። በህይወታችሁ ላይ እግዚአብሔር መልሶ ነው ይመጣል። ኢየሱስ መልሶ ነው ይመጣል። ዛሬ መልሶ ነው ጌታ ይመጣል ነው የምላችሁ። የስ በቃ ጌታ ሆይ ጭንገፋ ከህይወቴ በቃ ብሉ። ጭንገፋ በቃ፣ አለ መከናወን በቃ። እግዚአብሔር የኔት በፍርድ ቤት ጉዳይ ያላችሁ ሰዎች እግዚአብሔር ፍርድን ሲያወጣላችሁ አያል። የሚቀጥለው መስከረም ወራችሁ ላይ በቃ ሰርፕራይዝ የምትሆኑበት የምትደነቁበት ነገር እግዚአብሔር አምላክ በህይወታችሁ ትእዛዝ የሚወጣበት ጊዜ ይሆናል። ኢየሱስ ክርስቶስ ጌታ ነው። ዛሬ አሳዳጆቻችሁን በቃ ነው የሚለው እግዚአብሔር በቃ። ድንጋዩ ተንከባለለ ከህይወታችሁ ላይ። እግዚአብሔር ልጅ ኢየሱስ ጌታ ነው። ድንጋዩ ተንከባሎ አገኙት። ማን አንከባለለው? ተንከባሏል። በቃ አለቀ። የምስራችን የሚነግራቸው መልአክ ተቀምጠው አዩት። የሚያስደንቅ ነው። ዛሬ ምስራችን ይነገራቸዋል። በቤታችሁ በህይወታችሁ በግል ህይወታችሁ ነው ማወራ ያለሁት። በተያዛችሁበት ነገር በጥያቄያችሁ ላይ መልስ ባጣችሁበት ነገር ላይ እግዚአብሔር አምላክ ትእዛዝ በኢየሱስ ክርስቶስም ይወጣላችኋል ነው የምላችሁ። ኢየሱስ ይባረክ። ዛሬ ነው የምነግራችሁ በቃ የሚል ትእዛዝ ወጥቷል። ጭንገፋ ይበቃል። ላለመውለድ በቃ እግዚአብሔር እያረገዛችሁ ልክ ልትወልዱ ስትሉ ጽንሱን የሚያጨነግፈው መንፈስ እግዚአብሔር በቃ ነው የሚለው። የጭንገፋ መንፈስ ከህይወታችሁ በቃ። አገልግሎት እንዳታገለግሉ በተለያየ ነገር አስቆም ነው እሷን አስቆምናት ብለው ላሉ አንደበታቸው ለተናገሩ ሰዎች እግዚአብሔር በቃ ነው የሚለው።
በቃ ኢየሱስ ጌታ ነው። ጭንገፋ ከህይወታችሁ በቃ አሜን ብሎ የተስማማ ሰው ዛሬ በኢየሱስ ክርስቶስም በህይወት ይሆንለታል። ጭንገፋ ከህይወቴ በቃ ለመከናወን በቃ ይሄን ጸጋ መጠቀም የምትፈልጉ ሰዎች ዛሬ ተስማሙ ከኔ ጋር። እግዚአብሔር አምላክ ርቀት አያግደውም። ኢየሱስ ኮኔክሽን ብቻ ነው የሚያስፈልገው። ርቀት አያግደውም እግዚአብሔር። ርቀት አያግደውም እግዚአብሔር። ሃሌሉያ። የሞት መንፈስ በቃ የጭንገፋ መንፈስ በቃ በሽታ በቃ በህይወታችሁ ላይ ሐኪም ያወጀባችሁ አዋጅ ዶክተር ትሞቻለሽ፣ ዶክተር ሳምንት ቀርቷል፣ ወርት ቀርቷል ተብሎ ነው ህይወት የተቀጠለላቸው ሰዎችን አውቃለሁ ወገኖቼ። ከዚህ አመት በኋላ አትኖርም ተብሎ እስከ ዛሬ እየኖሩ ያሉ ሰዎች አሉ። እግዚአብሔር አዋጃቸውን ገልብጦ በዚህ በ13 እና በ12 አመት አገልግሎት ዘመን ውስጥ ብዙ ነገሮችን አይቻለሁ። ኢየሱስ ይባረክ። የእውነት ነገር ነው ደግሞ ያየሁት። የእውነት በቃ የእውነት ነገሮችን አይቻለሁ። ክርስቶስ እውነት ነው። እኔ የጨከንኩ ነኝ። አይገርመኝም፣ አይሞቀኝ፣ አይበርደኝም ብዙ ነገሮች። እውነት ነው የምነግራችሁ። ኢየሱስ ይባረክ። እግዚአብሔር አምላክ አሳይቶኛል። በመጽሐፌ ላይ ብዙ ድንቆችን ብዙ ተአምሮችን አይቻለሁ። እኔ መጽሐፉን እንዴት እንደምታገኙት አላውቅም። እዚህ ብዙ ስላለው አሁን መጽሐፉን ማከፋፈል ስላልቻልኩ ነው። ዛሬ ጭንገፋ ከህይወታችሁ በቃ ያለ መከናወን በቃ የተያዛችሁበት ነገር በቃ ነው የሚለኝ እግዚአብሔር ብሎኛል። በምትሄጅበት ስፍራ ላይ በምትሄጅበት ቦታ ላይ በምታገለግልበት ቦታ ላይ አውጂ ብሎኛል ጌታ። ጭንገፋ ከዚህ በኋላ አይሆንም እያልሽ አውጂ። በህይወታቸው በግል ህይወታቸው ተናገሪ። የተናገርሽውን ቃል አጸናዋለሁ ብሎኛል እግዚአብሔር። አጸናዋለሁ ብሎኛል። ኢየሱስ ይባረክ። በሄድኩበት ምድር ከዚህ በኋላ ይሄን ነው የማውጀው። ከሰዎች ህይወት ላይ ያዛቸው አስሮ ያዘ ኢቭን እንኳን እኮ ቤተ ክርስቲያን እንኳን እኮ እንዳንሄድ አገልግሎቱን እንዳንቀበል ያደረገ መንፈሱን እንኳን እግዚአብሔር ከዚህ በኋላ ይሰብራል። አምናለሁ። ኢየሱስ ጌታ ነው። አሁን በቃ ነው የሚለው እግዚአብሔር። ጭንገፋ በቃ ከህይወታችሁ ዛሬ በጌታ በኢየሱስም ጸልያለሁ። እስኪ በሚያማችሁ ስፍራ ላይ እጃችሁን ጫኑ። ሁሉ ቀን ከዚህ በኋላ ስገበገብ በቁጥር ጸልዬ ነው የምወጣው። በሚያማችሁ ስፍራ በመትፈልጉት ነገር እጃችሁን ጫኑ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። እግዚአብሔር ልጅ ኢየሱስ አሁን ጌታ ሆይ በየትኛውም ጉዳያቸው ላይ በእጃቸውን በጫኑበት በዶኩሜንታቸው ይሁን እግዚአብሔር አምላክ ባመማቸው ስፍራ ይሁን ጠላት ባወጀባቸው አዋጅ ይሁን እጃቸውን ባነሱበት እጃቸውን ባስቀመጡበት ስፍራ ላይ ሁሉ አሁን ጸልያለሁ በተቀባው በጌታ በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ የጭንገፋ ህይወት እንዲያቆም የጠላት የዳቢሎስ ስትራቴጂው እንዲያቆም በኢየሱስ ክርስቶስም ክፉ አዋጅ ከምድሪቱ ከኢትዮጵያ ላይ እንዲገለበጥ እግዚአብሔር አባትና አምላኬ እጆችን ወደ ተያዙበት ወደ ታመሙ ሰዎች እጆችን እንድትዘረጋ እግዚአብሔር ሆይ ከዛሬ ቀን ጀምሮ የሰሩት የሚያስቡት ነገር ሁሉ ላይ መከናወን እንዲሆን እግዚአብሔር ከፊታቸው እንድትቀድም መልአክ ስላንተ ልካለው ተብሎ እንደተጻፈ መልአክ ዛሬ በኢየሱስ ክርስቶስም ስለ እህቴ እንዲላክ ስለኔ እንዲላክ ስለ ወንድሜ እንዲላክ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በኢየሱስ ስም ጸልያለሁ። የክፉ ሐሳብ የተመታ ይሁን። አሁን ተፈወሱ በኢየሱስ ስም። ተፈወሱ በኢየሱስ ስም። ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ አምናለሁ። ጌታ ኢየሱስ ግርግሩን አላምንም። እግዚአብሔር አንተን ግን አምናለሁ። የሰውን አንደበት አፍ አላምንም። አንተን ግን ቀበላለሁ አምናለሁ። እኔ ፈዋሽ አምላክ ነኝ ያልከው ኢየሱስ አሁን ከዚህ ሰዓት ጀምሮ ጌታ ማውራት የምችለው ስላንተ ብቻ ነው። መናገር የምችለው ይሄን ስም ብቻ ነው። መጥራት የምችለው ይሄን ስም ብቻ ነው። በኢየሱስ ስም ተፈወሱ። ማህፀናችሁ ይከፈት። በኢየሱስ ስም ልጅ ማህፀናችሁ መያዝ ይጀምር። ከዚህ ሰዓት ጀምሮ ዛሬ ምሽታችሁ በጌታ በኢየሱስ ስም በልጅ ተደሰቱ። እግዚአብሔር አምላክ በሕይወታችሁ ተአምራትን ያድርግ። በኢየሱስ ክርስቶስ ስምና ስልጣን ፈውሱ ያገኛችሁ፣ እጁ ያገኛችሁ፣ ቅባቱ ያገኛችሁ። ተከናወኑ በኢየሱስ ስም። በመውጣት በመግባታችሁ የእግዚአብሔር ኃይልና የመንፈስ ቅዱስ እሳት በክርስቶስ ደም ተከናወኑ ያገኛችሁ።
እግዚአብሔር ርቀትን አይገድበውም። እኔ እዚህ ሆኜ ሳገለግል እግዚአብሔር ዛሬ በመተኛችሁበት በመኝታችሁ ባልጋችሁ በተቀመጣችሁበት ስፍራ በመትንቀሳቀሱበት ቦታ ላይ ሁሉ አሁን ኢየሱስ ክርስቶስ ነገራችሁን ነክቶታል። በኢየሱስ ክርስቶስም ነገራችሁ ተነክቷል። እመኑኝ፣ ብዙዎቻችሁ ትመሰክራላችሁ። እግዚአብሔር አምላክ በህይወታችሁ ዛሬ ምሽት የሚጀምረው ተአምር አለ። ኢየሱስ ይባረክ። ሕዝቅኤል እኮ ምዕራፍ 37 ላይ ሄዳችሁ ትመለከቱ። ለነዚህ ለደረቁ አጥንቶች አለው ትንቢትን ተናገራል። እናንተ አለ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ አላችሁ። በቃል መንቀሳቀስ ጀመሩ። የታሰሩ ሰዎች መፈታት ጀመሩ። መገጣጠም ጀመሩ። የሌለው ነገር መጠራት ጀመረ። ስጋ ከስጋ ጋር መገጣጠም፣ አጥንት ከአጥንት ጋር መገጣጠም፣ ቁርበት መልበስ፣ ቆሞ መሄድ ሆነ። ዛሬ በህይወታችሁ ውስጥ ይሄ ይሆናል በኢየሱስ ስም። ቆሞ መሄድ ይሆናል። የተያዛችሁበት ነገር ያበቃል። በኢየሱስ ክርስቶስም ያበቃል። ህይወታችሁ እንደገና ሀብላችሁ ትጀምራላችሁ። ወገኖቼ ተስፋ አትቁረጡ። ሀብላችሁ ትጀምራላችሁ። ጌታ ኢየሱስም ይባረክ። በኢየሱስ ስም ኢየሱስ የተባረከ ይሁን። ሃሌሉያ። አሜን፣ 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 አሜን። ሃሌሉያ። ጌታ ኢየሱስ ስም ይባረክ። አንተ ፈዋሽ ነህ፣ አዳኝ ነህ። ከኢየሱስ በቀር አዳኝ የለም። ከኢየሱስ በስተቀር ፈዋሽ የለም። ሁሉም ማድረግ የሚችል እግዚአብሔር ብቻ ነው። ሃሌሉያ። ጌታ ዛሬ በህይወታችሁ ውስጥ አዲስ ተአምራት ጀምሯል። ጌታ ዛሬ በህይወታችሁ አዲስ ድንቅ የሆነ ነገር አምጥቶላችኋል። መልስ፣ በረከት፣ የልጆች እንጀራ ነው። ሃሌሉያ። ዛሬ አዲስ ክብር፣ የታሰራችሁበት ነገር ሊፈታ፣ የሞተው ነገራችሁ ሊንቀሳቀስ ዛሬ በሕዝቅኤል ላይ ወጣ ቃል 37 ላይ እናንተ አለ የእስራኤል አጥንቶች ኪዳን ያላችሁ ተስፋ የተሰጣችሁ ብዙ የተነገረባችሁ ሰዎች ሸለቆስ ምን ታረጋላችሁ? የሰራዊት ጌታ እግዚአብሔር በቃ ብሏቸዋል። ተነሱና ውጡ፣ ተንቀሳቀሱ አላቸው። በቃ አለ። ኢየሱስም ይሄ ሰው የእግዚአብሔር ክብር ሊገለጥበት ነው አለ። በቃ የእግዚአብሔር እጅ ሊታይበት ነው አለ። እግዚአብሔር ልጅ ኢየሱስ ጌታ ነው። ይሄ ሰው እንዲሆነው ምክንያቱ ይሄ ነው አለ። በቃ እሱም ወላጆቹም ኃጢያትን የሰራ ሰው የለም አለ። በቃ ግን አለ በቃ አሁን ነገሮች ሊቀየሩ ነው። ታሪክ ሊለወጥ ነው። ነገራችሁ የዘገየው የቆየው ብዙ ሰዎች እንዲነጋገሩበት የሆነው ክብር ሊገለጥበት ነው። እጁ ሊታይበት ነው። ማንነታችሁ ሊለወጥ ነው። እስራታችሁ ሊፈታ ነው። ኢየሱስ ጌታ ነው። ዛሬ በህይወታችሁ ውስጥ የሚያስደንቅ ነገር እግዚአብሔር ማድረግ ይጀምራል። ዛሬ ነው መነግራችሁ። ሃሌሉያ። መጥቶብኛል እግዚአብሔር ክብር። ኢየሱስ ይባረክ። ባዶነታችሁ ሊሞላ፣ ባዶ ሸለቋችሁ ሊሞላ አምጡልኝ እኮ አለ። በቃ ምንም ባሬ ሞቷል አለችው። አንተም ታውቃለህ አለችው። ነብይ ነው አለችው። ግን ምን አለ በቃ በቤትሽ ምን አለ አላት። በቃ ጥቂት ዘይት አለ፣ ማሰሮ አለ፣ አምጪ አላት። ጨምሪ አላት። ማድጋውን ሰብስቢ አላት። በእምነት ነገር ይቀየራል አላት። በእምነት ዘይቱ መምጣት ጀመረ። ከየት መጣ አይደል? ከየት መጣ አናውቅም፣ ግን መጣ። ዘይት መፍሰስ ጀመረ። ማድጋውን መሙላት ጀመረ። ታሪክ መቀየር ተጀመረ። ዛሬ እንደዚህ አይነት ድንገተኛ ነገር ህይወታችሁን ያገኘዋል። ድንገተኛ ነገር ኧረ አሜን፣ ሃሌሉያ። ለኔ ራሱ አሜን እያልኩ ነው። ኢየሱስ ይባረክ። የሚናገረው መንፈስ ቅዱስ ነው። ዛሬ ድንገተኛ የሆነ ለውጥ የምትሰሙት ነገር አለ። ድንገተኛ የሆነ እግዚአብሔር መንፈስ ህይወታችሁን ይቀይራል። ድንገተኛ የሆነ መሞላት እግዚአብሔር በህይወታችሁ ውስጥ ያደርጋል። ሃሌሉያ። ሰይ ድንገተኛ የሆነ ጉድ ኒውስ ትሰማላችሁ። እንዴ ምንድነው የሚያስብል የሚያስደነግጥ ሰርፕራይዝ የሚያደርግ ህይወታችሁን የሚለውጥ አዲስ ጉዞ ትጀምራላችሁ። አዲስ መከናወን ይሆንላችሁ። ከዚህ በኋላ እግዚአብሔር አምላክ ትእዛዝ አውጥቶላችኋል ለህይወታችሁ። ሃሌሉያ። በዚህ በኋላ አገልጋይ ሆናችሁ ዘማሪያን ሆናችሁ በኢየሱስ ክርስቶስ መያዝ አይሆንባችሁ። ከዚህ በኋላ መውጣት ይሆናል። በኢየሱስም በጠላት መገደብ አይሆን። በክፉ ሰዎች ሐሳብ መያዝ አይሆን። መለቀቅ ይሆንላችኋል በኢየሱስ ስም። ኦ ኢየሱስ የእግዚአብሔር ልጅ ራጃና ማጋዶና ማስ ሃሌሉያ። መንፈስ ቅዱስ በቃ ነው የሚለኝ። ጸሎታችሁ እንዳይመለስ፣ ነገራችሁ እንዳይመለስ በአየር ላይ ሆኖ የሚዋጋውን ክፉ እግዚአብሔር ዛሬ መጥቶታል። የዳንኤል ጸሎት ተመልሶለት እያለ አየር ላይ ግን የፋሪስ አለቃዎች ተዋጉኝ አለ። አያችሁ መልአኩ ተዋጉኝ አለ። ጸሎቱ እኮ ከተመለሰ አንድ ወር ሆኖታል፣ ቆይቷል። ግን እሱ ጋር እንዳይደርስ ትግል ተገጠመ፣ ጦርነት ተከፈተ። አያችሁ አየሩ ላይ የተከፈተ ጦርነት ነበር። በቃ ከባድ ነገር ሆነ።
ግን አሸነፈ። ጸሎቱን ይዞለት መጣ። ጸሎቱ ተመለሰ። እንደዚህ አየር ላይ ያቆየባችሁ ነገራችሁ እንዳይመለስ የተታገላችሁን ትግል እግዚአብሔር ከዚህ በኋላ አበቃ ጨረሰ። ኢየሱስ ጌታ ነው። ዛሬ ነው የምነግራችሁ። አየር ላይ ያቆየባችሁ መልሳችሁ መጥቶ እግዚአብሔር ተናግሯችሁ፣ በነቢያት ተናግሯችሁ፣ በብዙ ሰዎች በእግዚአብሔር አገልጋዮች ተነግሯችሁ ግን ነገራችሁ ይዘገኝ። አንዳንዴ ይሄ ነብይ ዋሸኝ፣ ይሄ ከእንትና እንዲያጭበረበረኝ ምና ባላችሁት ነገር ለምን ዘገየ ባላችሁት ነገር ላይ እግዚአብሔር አምላክ ትእዛዝ ዛሬ ወጥቷል። ትእዛዝ ነገርሽ ሊቀየር። ኢየሱስ ጌታ ነው። ባዶነታችሁ ሊሞላ ሃሌሉያ። ብዙ ሰዎች ሼር እንደምታደርጉ እርግጠኛ ነኝ። ጌታዬ ኢየሱስ ነው እሱን አክብሩልኝ ለኔ ክብሬ ነው ለክብሬ አይደለም እሱ ላከብር እንጂ ላገለግለው ዘላለም። ሃሌሉያ። እኔ አላገልግሎት አለ ኢየሱስ መኖር አልችልም። በመሰረቱ ኢየሱስ የተባረከ ይሁን። አለ ጌታ መኖር አልችልም። ጌታን ሳላገለግል መኖር አልችልም። ስራዬ እሱ ስለሆነ ሃሌሉያ። አንዳንዴ እኮ እኔ ሰጠፉ ሳይ አቆመች በቃቸው ምናምን እኮ ክፉ ሰዎች አሉ። ማቆሜን የሚፈልጉ እንዳላገለግል የሚፈልጉ ምን እንደሚጠቀሙ አላውቅም። ምንም እኮ አይጠቀሙም። እኔ ባገለግልም ባላገለግልም ሃሌሉያ። ኢየሱስ ይዞኝ አይደለም ፍቅሩ አሸንፎኝ ማርኮኝ ለዘላለም ለምድለኝ ነበር የጌትን ዜማ ለኢየሱስ ክብር ሁሉ ተስማማ። ቆሜ የምዘምረው ኢየሱስ ይዞኝ አይደለም ፍቅሩ አሸንፎኝ ነው ማርኮኝ ለዘላለም ለምድለኝ ነበር የጌትን ዜማ ለኢየሱስ ክብር ሁሉ ተስማማ። ሃሌሉያ። ዛሬ የሆነ ተአምር ይሆናል በሕይወታችሁ። 2015ታችሁ በግል ነው የምነግራችሁ። ስለ ሀገር አይደለም ስለሆነ በግላችሁ ነው የምነግራችሁ። 2015 ላይ ሕይወታችሁ 2023 ላይ የብዙዎቻችሁ ጥያቄ መልስ የሚያገኝበት፣ ጸንሳችሁ የምትወልዱበት፣ የተያዛችሁበት ነገር ገመድ ክፉ እስራት የሚበጠስበት፣ እጃችሁን ባፋችሁ እንደስከምትሉ ድረስ እግዚአብሔር እጁንና ክብሩን የሚያሳያችሁ። ሃሌሉያ። አመስግኜው ሁሌ ያልጠግብምና ገና ዘምራለሁ ወደኔ። ሃሌሉያ። ኢየሱስ ስሙ ይባረክ። ዛሬ እግዚአብሔር ሕይወታችሁን ያገኘዋል፣ ማንነታችሁን ያገኘዋል፣ ክብሩን ይገልጣል። እግዚአብሔር በሕይወታችሁ በእውነት ከእጄ አመለጠኝ ወጣ ያላችሁት ነገር እንደገና እግዚአብሔር በክብር ይመልስላችሁ። የእግዚአብሔር ክብር በሕይወታችሁ ይገለጣል። የእግዚአብሔር ክብር በሕይወታችሁ ይታያል። ዮሐንስ 9 ኢየሱስ ክርስቶስ እንዳላቸው ይሄ በቃ የእግዚአብሔር ክብር ሊገለጥ እንጂ ስለሌላ አይደለም እንዳላቸው፣ የእግዚአብሔር እጅ ሊታይበት ነው እንዳላቸው። ሃሌሉያ። ማመስገን ጀምሮ ወገኖቼ። በቅርብ ቀን ሕይወታችሁ ውስጥ አዲስ የሆነ ነገር ትሰማላችሁ። እናንተ መስክሩልኝ በሜሴንጀሬ ላይ። ኢየሱስ ይባረክ። ለብዙ ሰዎች ሼር አድርጉት። ክብር ለመንፈስ ቅዱስ ይሁን። እንዲያሞግሰኝ ደምቆ መታየት ራስን መግለጥ ሊወርቻለኝ ጌታዬ ኢየሱስ ነው እሱን አክብሩልኝ ለእኔ ክብሬ ነው። ይፍታለኝ ጌታ ለክብሬ አይደለም እሱ ላክብር እንጂ ልዘምር ዘላለም። አሜን ሃሌሉያ። የስ ተፈጸመ። ዛሬ ተፈጸመ። የሆነ ነገር ወጥቷል። እመኑኝ ወገኖቼ። እግዚአብሔር ምስክሬ። በትክክል እግዚአብሔር ፊት ጸልዬ ነው ማለት ሁሉ ቀን በፊቱ ሆኜ ነው የምገባው። ላይ ስገባ አጋጣሚ ምናምን የሚባል ነገር የለም። እኔ አክራሪ ነኝ። በጌታ ቀልድ አላውቅም። በኢየሱስ ቀልድ አላውቅም። በኢየሱስ ቀልድ አላውቅም። አልሰማም። ራሱ እኔ ነኝ የማውቀው ስለ ጌታዬ ስለ አምላኬ። ሃሌሉያ። ስለ ራሴ የማውቀው ቀልድ አላውቅም። በጌታ
መብያለፈልፍ ሞጥቼ ፊቱ ተንበርክኬ ፊቱን ፈልጌ ጠይቄ ምን ልበለው በዚህ ህዝብ ፊት ሞገስ ስጠኝ ተናገረኝ በኢየሱስም የሚያልፈው ቃል እንደ ነብይ ይስራባቸው የምናገረው ቃል በኢየሱስም በህይወታቸው ይፈጸምባቸው ባዶነታቸውን ይሙላ ይፈወሱ ጨጓራ ቢሆን ተለያየ ነገር ቢሆን እግዚአብሔር ፈውስ ያምጣ ብዬ ተናግሬ ነው ሞጣው በፊቱ ጮኬ ፊቱን ጠይቄ ፈልጌ ልግባ ወይ ሃሌሉያ ቶብኛል እግዚአብሔር ክብር ለመንፈስ ቅዱስ ይሁን ሃሌሉያ ሻሎም ሻሎም ለብዙ ሰዎች ሼር አድርጉት ኮሜንት አድርጉ ጭንጋፋ ከህይወቴ በቃ ወዴረሳለው ጌታዬ ክብር ዘምር ያሰኘኛል አመስግን ይለኛል አመስግኛው ሁሌ ያልጠግብምና ያዘምራል ወደኔ ሻሎም ሻሎም የእግዚአብሔር እጅ ያገኛችሁ እንግዲህ አትላንታ ጆርጂያ ላይ የሚኖረኝ ኮንፈረንስ ላይ ኑ ተካፈሉ ጸጋ መጽሐፍ ቅዱስ ሲናገር ጸጋ ልዩ ነው ስለዚህ በዚህ ጸጋ መጠቀም የምትፈልጉ ሰዎች ስራታችሁ እግዚአብሔር አምላክ እንዲፈታ ኑ ባላችሁበት የጭንገፋ ህይወታችሁ እንዲቆም የእግዚአብሔር ክብር በህይወታችሁ እንዲገለጥ መታችሁ እንድትካፈሉ በጌታ በኢየሱስ ክርስቶስ ስም አሳስባችኋለሁ የእግዚአብሔር ክብር ሁላችሁንም ያገኛችሁ ኢየሱስ ክርስቶስ ጌታና ጌታ ነው ዛሬ በህይወታችሁ አዲስ ምዕራፍ ጀምሯል ብዙ ሰዎች ላይክ ያረጋችሁ ነው ያያዩኝ ነው ጌታ ይባርካችሁ ኮሜንት ያረጋችሁ ነው ዋው ሼር ያረጋችሁ ነው ጌታ ይባረክ ለብዙ ሰዎች እንዲደርሰታ ይሆን እንደዛ ሲሆን መልእክቴ እናንተም ሼር አድርጉ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ደንቆ መታየት ራስን መግለጥ ይወጫ ጌታዬ ኢየሱስ ነው እሱን አክብሩ ለኔ ክብር ነው ይፍታል ጌታ ለክብሬ አይደለም እሱን አክብር እንጂ ዘምር ዘላለም ከዚህ ጸጋ ጋር የምትስማሙ ሰዎች ተስማሙ ኢየሱስ ይባረክ አምናለሁ የምትገቡ ሰዎች ሁሉ ያን እንደምትቀበሉ አምናለሁ ኢየሱስ ይባረክ የማዋህደው ጌታ ለክብር ተመስገለለው አይደለም ለኔ ክብሩ ለሱ ነው በህይወቴ ውስጥ አለኝ ውለት ቆሜ መዘምረው ይዞኝ አይደለም አሸንፎኝ ማርኮኝ ለዘላለም ለምድርልኝ ነበር የግጥም ዜማ ስለ ኢየሱስ ክብር ሁሉ ተስማማ ቆሜ መዘምረው ኢየሱስ ይዞኝ አይደለም ፍቅሩ አሸንፎኝ ነው ማርኮኝ ለዘላለም ለምድርልኝ ነበር የግጥም ዜማ ስለ ኢየሱስ ክብር ሁሉ ተስማማ ሃሌሉያ እግዚአብሔር ይባርካችሁ ቅዱሳን ተባረኩ እግዚአብሔር እጅ በኢየሱስ ክርስቶስ ስም ያገኛችሁ ኢየሱስ ክርስቶስ ጌታ ነው ለብዙ ሰዎች ሼር አድርጉት እግዚአብሔር ስም የተባረከ ይሁን እንግዲህ ጌታ ቢፈቅድ አትላንታ ላይ ያላችሁ ቅዱሳን ወገኖቼ አገኛችኋለሁ አያችኋለሁ እግዚአብሔር ስም የተባረከ ይሁን በነገር ሁሉ ሰራዊት ጌታ እግዚአብሔር ያከናውናችሁ ከክፉ ይጠብቃችሁ ምድራችንን ኢትዮጵያ እግዚአብሔር ከክፉ ይጠብቃት ይሰውራት በኢየሱስ ክርስቶስ ስም በነገር ሁሉ የክርስቶስ ኢየሱስ ደም በምድራችን በኢትዮጵያ ላይ የተረጨ ይሁን እኔ በኢየሱስ ደም አምናለሁ በደሙ እንደሚሰራ አምናለሁ የደሙን በመርጨት አምናለሁ ዛሬም ለኔ ሞተውን የፈሰሰውን የክርስቶስ ኢየሱስ ደም ዛሬ ለኔም ትኩስ ነው ኢየሱስ ጌታ ነው አላረጀም የኔ አምላክ አላረጀም ዛሬም ያ ትውስታው አለኝ ኢየሱስ የተባረከ ይሁን ስለዚህ ኢየሱስ ክርስቶስ the blood of Jesus በህይወታችሁ ውስጥ ሁሉ ተአምራትን ያደርግላችሁ በኢየሱስ ስም ተከናወኑ ከክፉ ይጠብቃችሁ የሰራዊት ጌታ እግዚአብሔር አገለገለች ብሎ የሚቃወም ክፉን የሚያስብ የሚወራጭ የክፉ ሐሳብ ሁሉ በክርስቶስ ኢየሱስ ደም የተወጋ ይሁን የቀና የተቆጣው መንፈስ በኢየሱስም ባየር ላይ የሚሰራው ክፉ በኢየሱስ ስም ስራው ይፈረሰ ይሁን አንደበትን የሚከታተል አንደበትን የሚጠብቅ ክፉ በኢየሱስ ደም ቅዱና ሟርቱ የተገለበጠ ይሁን ክፋቱና ሐሳቡ በኢየሱስም ወደ ራሱ ይሁንለት
ኢየሱስ ክርስቶስ ጌታ ነው። እናንተም ከክፉ እግዚአብሔር አምላክ ይሰውራችሁ። ልጆቻችሁ ዘር ትውልዳችሁን ሁሉ እግዚአብሔር ልጅ ኢየሱስ በደሙ ይሸፍን። እግዚአብሔር ይባርካችሁ። በጣም ነው ማከብራችሁ መወዳችሁ። ጸልዩልኝ ለኔም። እግዚአብሔር ልጅ ኢየሱስ ጌታ ነው። በነገር ሁሉ ጌታ ኢየሱስ ያከናውናችሁ። አንድ ሰው በጸሎቱ እንዲያስበኝ ይፈልጋለሁ። እኔም ለእናንተ ጸልያለሁ። በሚቀጥለው ደግሞ ዋትስአፕ ስልክ ቁጥር ይሰጥቻችሁ በስልክ በቀጥታ ስልክ እንዳገኛችሁ አደርጋለሁ። ቤትም ዓለም ያላችሁ ኤርትራውያን፣ ኢትዮጵያውያን፣ የትም ሰፈር ያላችሁ አገልግሎት ሳውዝ አፍሪካ፣ አውሮፓ፣ ካናዳ የተለያየ ምድር ላይ ያላችሁ እንትን ሁሉ የሰማይ አምላክ እግዚአብሔር በነገር ሁሉ ያከናውናችሁ። በኢየሱስ ክርስቶስ ስም ተከናወኑ። ጌታ ኢየሱስ ይባርካችሁ። ሻሎም 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 ሻሎም። አይደለም ለኔ ክብሩ ለሱ ነው። በህይወቴ ውስጥ አለኝ ውለታው ቆሜ የምዘምረው እሱ ሲዞኝ አይደለም ፍቅሩ አሸንፎኝ ማርኮኝ ለዘላለም ለምድለኝ ነበር የግጥም ዜማ ስለ ኢየሱስ ክብር ሁሉ ተስማማ። ሻሎም ሻሎም። ደህና ዋሉ፣ ደህና ደሩ። እግዚአብሔር በነገሩ ሊያገኛችሁ። አትላንታ ጆርጂያ ላይ እንገናኝ እግዚአብሔር ቢፈቅድ 29:30:31 ነው ፕሮግራማችን። ከ6 PM ጀምሮ ነው። ከዛ በፊት ቀደም ብላችሁ ነው 4 PM ላይ እግዚአብሔር አምላክ ታምራትን ያደርግልናል። እርስ በርሳችን እንጸልያለን፣ ጸጋ እንቀባበላለን። የጸሎት ጊዜ ነው የሚሆንልን። ለምድራችን እንጸልያለን፣ ለሀገራችን ለኢትዮጵያ እንጸልያለን፣ ለሰዎች እንጸልያለን። ለመውለድ ለማትችሉ ሰዎች፣ በብዙ ጥያቄ ላላችሁ ሰዎች ጸልያለሁ። ጸጋውን ተካፈሉ። እግዚአብሔር ይሰራል። ሃሌሉያ። ሻሎም። ጌታ ሲከብር ዘምር ያሰኘኛል። ዘምር በለኝ አመስግን ይለኛል።